ዳሽን ቲዩብ ቤተሰቦቻችን ዛሬ በአዲስ ቪዲዮ ወደ እናንተ መጥተናል። 2017 የፋሲካ በዓል መላው የክርስትና እምነት ተከታዮች ሁሉ እንኳን በሰላም አደረሳችሁ። ለወዳጅ ቤተሰብ፣ ዘመድ፣ ጓደኞቻችን ሁሉ እንኳን ለፋሲካ በዓል አደረሳችሁ እንላለን። ፋሲካ እንግዲህ ለመላው የክርስትና እምነት ተከታዮች ሁሉ በጣም እጅግ የተወደደና ልዩ በዓል ነው። ይህ በዓል መከበር የጀመረው ግን ዛሬ አይደለም። ፋሲካ እስራኤሎች ከግብፅ ባርነት ከ400 ከግብፅ ባርነት በኋላ እግዚአብሔር በድንቅና በታምራት ስላወጣቸው እግዚአብሔር ይህንን በዓል እንዲያስቡ የሰጣቸው በዓል ሲሆን ይህንን በዓል በሚያስቡበት ሰዓት ላይ እግዚአብሔር እንዴት በድንቅና በታምራት እንዳወጣቸው ያስባሉ። በክርስትና እምነት ተከታዮች ደግሞ ከኃጢአት ባርነት ወደ ጽድቅ በክርስቶስ ኢየሱስ መስዋዕትነት ምክንያት የወጡበት የእግዚአብሔርን ስራ የክርስቶስን መስዋዕትነት እያሰቡ እግዚአብሔርን የሚያመሰግኑበት በዓል ነው። ፋሲካን እንግዲህ ስናስብ ሁላችንም በተለያየ አይነት ሀገር ውስጥ ያለን፣ በሀገር ውስጥ ከሀገር ውጭ ያለን ሁላችንም ፋሲካ ማለት ለመላው የክርስትና እምነት ተከታዮች እንግዲህ ትልቁ መልእክት ከባርነት ከኃጢአት ባርነት ወደ ጽድቅ የወጣንበት በዓል ነው። ነገር ግን በፋሲካ በዓል በሚደረጉ ነገሮች መልሰን በኃጢአት የምንያዝበት መሆን የለበትም። ፋሲካን ስናስብ ከሚበላው፣ ከሚጠጣው፣ ከሚደረገው ነገር ከሚደረገው ሁሉ ነገር ወጣ ያለ ትልቅ መልእክት ስላለው የፋሲካን በዓል ስናስብ ፋሲካችንን እናስብ። ፋሲካ ማለት መውጣት ነው እንጂ ማለፍ ነው እንጂ መልሰን በኃጢአት የምንያዝበት አይደለም። አውቃለሁኝ አብዛኞቻችን ፋሲካን በዓል ምክንያት አድርገን ጭፈራዎችን እንደገና ደግሞ መጠጦችን እንዲሁም የተለያዩ ነገሮችን የደስታ ምክንያት አድርገን እናከብራለን። ፋሲካ ግን ለእኛ ነፃነታችን ነው። ነፃነታችን ስላችሁ ከኃጢአት ወደ ጽድቅ የወጣንበት እንጂ መልሰን ኃጢአት ለመስራት ነፃ የወጣንበት አይደለም። ስለዚህ ፋሲካን ስናስብ ሁላችንም ጌታችን ኢየሱስ ክርስቶስን ያደረገውን። ሰላም የዳሽን ቲዩብ ተመልካቾቻችን እንዴት ናችሁ? እንግዲህ በሁለተኛ ቪዲዮአችን ተመልሰን ወደ እናንተ መጥተናል። ባለፈው በለቀቅንላችሁ ቪዲዮ መሰረት አላሳፈራችሁንም። አብዛኞቻችሁ ላይክ አድርጋችኋል፣ ሼር አድርጋችኋል፣ ሰብስክራይብ አድርጋችኋል። በጣም ከልብ የመነጨ ምስጋናችንን እናቀርባለን። ወቅቱ እንግዲህ በዓል ነው፣ የፋሲካ በዓል ነው። ለመላው የክርስትና እምነት ተከታዮች እንኳን አደረሳችሁ ማለት ነው ወዳለሁኝ። እንግዲህ በክርስትና እምነት ተከታዮች ዘንድ በጣም ከፍተኛ ስፍራ የሚሰጠው በዓል ነው የፋሲካ በዓል። እንግዲህ እንኳን አደረሳችሁ እላለሁኝ በዳሽን ቲዩብ ስም። በዓሉ የፍቅር፣ የሰላም፣ የመተሳሰብ ክፉን ነገር ከሀገራችን የሚያርቅልን፣ ደግ ደጉን የሚያቀርብልን፣ ሰላም በምድራችን ላይ ብዝት የሚልበት በዓል እንዲሆንልን እመኛለሁ። ፋሲካ በልጅነቴ እንደ ማንኛውም ኢትዮጵያዊ እንግዲህ ፋሲካን በምናከብርበት ሰዓት ላይ በልጅነታችን ዋዜማ አካባቢ ላይ በጣም የሚናፍቀን፣ ሳምንት ሲደርስ ነው በጣም የሚናፍቀን። ዋዜማ አካባቢ ደግሞ ናፍቆታችን ይጨምራል እና የተገዛልን አዲስ ጫማ አቅፈን እንተኛለን። የተገዛልን ልብስ አቅፈን እንተኛለን። እንደገና ደግሞ ዋዜማ ላይ ሁላችንም ሆያውዬ እንላለን እና ፋሲካን በምናከብርበት ሰዓት ላይ ዋዜማ አካባቢ ላይ ልጅ ሆነን የኔ ቤተሰብ እንግዲህ ሆያውዬ ማለት ይከለክሉናል እና ዱላችንን ቀጥፈን ደብቀን ከዛ በኋላ ከጠዋት ጀምሮ መስራት ያለብንን ስራ ሰርተን ለቤተሰብ ካስደሰትን በኋላ ከዛ ወደ ማታ አካባቢ ላይ እንጠፋለን ከቤት ማለት ነው። ከዛ ሆያውዬ እንላለን። ሌላኛው ደግሞ ፋሲካን በምናከብርበት ሰዓት በልጅነታችን ቀኑን ሁሉ ድምቅ ብለን ነው የምንውለው። በቃ እስከ ሁለተኛው ቀን ድምቅ ብለን ነው የምንውለው። ፋሲካ በልጅነታችን በጣም የተወደደ ባህላችን ነበር። ፋሲካ እንግዲህ በልጅነት ሌላ ያለኝ ትዝታ ከጓደኞቻችን ጋር ተያይዘን እኛ አካባቢ ላይ ከተማ አካባቢ አንድ ካፌ አለች እና እዛ አካባቢ ሳምንቱን ሙሉ ሆያውዬ በጨፈርንባት ብር ሳምንቱን ሙሉ ስፕራይት፣ ሚሪንዳ እንዲሁም ደግሞ ሻይ እንጠጣለን ማለት ነው። የዛን ሰዓት ላይ አንዱን ሳምንት ሙሉ ንጉስ እኛ ነን። ከአንድ ሳምንት በኋላ ግን እንጠፋለን ማለት ነው እና እኛ ያለንበት ከተማ ላይ አንድ ካፌ አለች እና እዛ ካፌ ሁላችንም አንጠፋም ሳምንት። የእናንተን ትዝታ እንግዲህ እንድትነግሩልን ኮመንት እንግዲህ ፋሲካ በልጅነት እንዴት ነበር? ፋሲካ በልጅነት እንግዲህ እንደ ማንኛውም ኢትዮጵያ ውስጥ እንዳደገ አንድ ልጅ እንደዛ ነው። ፋሲካ ሲሆን አብዛኛው በዓል
በልጅነታችን እንግዲህ የተገዛልንን ጫማ አቅፎ መተኛት፣ ልብስ ምናምን አድርጎ መተኛት፣ ለነገ በዓል ምናምን ሮጥ ሄዶ ለጓደኞች ማሳየት ምናምን ነገር እንዴ ነው። ሰፈር ደግሞ ቤት ምናምን ነገር ጥራ ምናምን ትባላለ፣ ዞረ ምናምን ባል ምናምን ዞረ ጥራ ትባላልና በየቤቱ ነበር የምንበላው። በቃ ትዝ ይለኛል። በየዚህኛው ቤት እንበላለን፣ እዚህኛው ቤትም እና ቤት መተን መብላት ነበር የሚያቀተን እኔና እህቴ ማለት ነው። እና ፋሲካ በልጅነት ደስ ይላል። በቃ ስለምንም ነገር የምትጨነቅበት ነገር የለም። ስለምንም ነገር አትጨነቅም። በዓል መሆኑ ብቻ ነው ትዝ የሚልም። ቸርች እንሄዳለን ምናምን ነገር፣ ቸርች አዳር አለ። ቸርች አዳር እንመጣለን። አንዳንድ ጊዜ የበዓሉን ቀን ተኝተን ልናሳልፈው እንችላለን። ብቻ ደስ ይል ነበር። በጣም በጣም ደስ ይል። የፋሲካ በዓል ገጠመኝ። ፋሲካ በዓል ላይ ዋዜማ አካባቢ ነው እና ዋዜማ ላይ እኛ ጋር ቤተክርስቲያን ይታደራል። ለዛ ፕሮግራም ለመሄድ ጉድ ጉድ እያልን ነው እና ዶሮ እየተሰራ ነው። እንደገና ደግሞ እኛ ለመዘጋጀት ጉድ ጉድ እያልን ነው እና ዶሮ ተገዝቶ ነበር። ነገ ሊበላ ዛሬ እየተዘጋጀ ነበርና ሽንኩርት ምናምን ነገር እየተቁላላ ምናምን አንደኛው ዶሮ እየተሰራ ነው እና አንደኛዋ ዶሮ ደግሞ ለሚቀጥለው ጊዜ እንዲሰራ እየጠበቀች ነው። እኛ ማምሻውን አካባቢ ላይ ሀገር ሰላም ነው ብለን ወደ ቤተክርስቲያናችን ስንሄድ አመሻሹ አካባቢ ላይ ማሚ ደወለች እና ዶሮ ወሰደች። ዶሮ ስትለን ኧረ ዶሮ ግቢ ውስጥ ነው አለን። ቢፈለግ ታጣ። እንግዲህ ቤተክርስቲያን ልናድር እየሄድን ነው ብያቸዋለሁኝ። እዛ ቤተክርስቲያን እየተዘመረ እየተጸለየ ቃል እየሰማን እና የሁለታችንም የጓደኛዬ ልባችን የነበረው ዶሮ የት ሄዶ ቢሆን ነበር እያለ ነበረ እና ተፈለገ። ማታ ታጣ። ጠዋት አካባቢ ላይ አድረን ልክ ስንመጣ ዶሮ ለካ ልክ ሲነጋ ከገባበት ከኪችን ካለበት ኩሽና እንትን አለ እንጀራ የሚጋገርበት ከታች እንደዚህ እንጨት የሚቀመጥ ስር እዛ ውስጥ ገብቶ ተኝቷል። ያልፈለግንበት ቦታ የለም እና የፋሲካ ዋዜ ማለት ዶሮችን ጠፍቶ ነበረ። ሲነጋ ተገኘ ማለት ነው። ብዙ የፋሲካ ብዙ የበዓል ገጠመኝ የለኝም፣ ግን አንድ መቼም የማይረሳኝ የበዓል ገጠመኝ እና ቸርች የወጣቶች ፕሮግራም ብቻ አዳር ነበር። የፋሲካ ሌሊት አዳር ነበር እና አዳር አድረን መጣን። አድሬ መጣሁ እና ሌሊት ነበረ፣ በጣም ሌሊት ነበረ። 11 ሰዓት ምናምን ነገር መጣሁኝ። 11 ሰዓት ምናምን ነገር ነበር ወደ ቤት የመጣሁኝ እና ከዛ ማለት ነው ምንም አልተኛንም። ሌሊት እየዘመርን ብዙ ድራማዎች ነበሩ ምናምን ብዙ ነበርና አሳልፈን 11 ሰዓት መጣሁኝና ቁርስም አልበላሁም። ተኛሁኝ። በቃ ቀኑን ሙሉ ነው የተኛሁት ማለት ነው እና አላቅም የሆነ ሰዓት ተነስቻለሁ ግን አላቅም ተመልሼ ተኛሁ ብቻ በቃ እና ከዛ ከፋሲካ በፊት ባለው አንድ ቀን ደግሞ ማለት ነው እዛ ለፋሲካ የምናቀርበው ፕሮግራም እየተዘጋጀን ነበር እና የዛ ጊዜ አብዛኛው ሌሊትን በቃ ከዛ ወደዛ የነበሩት አብዛኛው ሌሊቶች አልተኛንም ማለት ይቻላል እና 11 ሰዓት መጣሁኝ። ተኛሁኝ በቃ ማታ ነው የተነሳሁት ማለት ይቻላል እና ቀኑ ሙሉ ነው የተኛሁት እና ማታ ላይ ልክ ስነሳ ምናምን ነገር የሆነ ወደ ማታ አካባቢ አላ የሆነ ጥለው ሊመሻሽ አካባቢ ወደዛ ሰዓት ነበር የተነሳሁት እና ጠዋት መስሎኛል ማለት ነው እና ጠዋት መስሎኝ ምናምን ነገር እና በዓል መስሎኛል። የሚቀጥለው በቃ ቀኑ በዓል መስሎኛል፣ ጠዋት መስሎኛል እና በቃ ቀጣይ ያለው ቀን የበዓሉ ቀን መስሎኛል እና መሸ ማለት ነው እና ግራ ገባኝ ማለት ነው። አጋጣሚ ደግሞ ቤት ውስጥ ማንም አልነበረም፣ ወጣ ብሎ ነበር ወደ ማታ። ግራ ገባኝ። ምን ሆኜ ነው ምን ነክቶኝ ነው ምናምን እና ለካ ቀኑን ሙሉ ተኝቼ ነው። በስተመጨረሻም እንግዲህ የዳሽን ቲዩብን ሰብስክራይብ እያደረጋችሁ በስተመጨረሻ እንግዲህ ይህን ፋሲካ በዓል በምናስብበት ሰዓት ላይ ሁላችንም የክርስትና እምነት ተከታዮች የሆንን ይሄ የፋሲካ በዓል እግዚአብሔር ለኛ ያለውን ፍቅር ያሳየበት በዓል ስለሆነ ሁላችንም በዙሪያችን ያሉ በዚህ እምነት ተከታዮችም ከዚህ እምነት ተከታይም ውጭ የሆኑትን ፍቅራችንን በመግለጽ ይህንን በዓል እናክብር።